ፖለቲከኛ መሆን አይችሉም። ደህና ምናምን ናቸው። ከትግሬ ጋር ከጠላት ወያኔና ሻዕቢያ ጋር ሰራለው ኦነጋ እያሉ እነዚህ ከነዚህ ነው እንግዲህ ከጎጃማው ፖለቲከኛ የሚወጣ ከወሎ አሁን ቅላን ጠልጣይ እንጂ ፖለቲከኛ ይወጣ ወራዳ ክልሉን መጣው አውድመውበት ወለጋ ላይ በኦሮሞ ስም ጨፍጭፈውት ዛሬም ከትግሬ ጋር እንሰራለን የሚል ወሎዬ አሁን ከነዚህ ከሁለቱ ፖለቲከኛ አይወጣም ምን ጎንደርም የብልጽግና ገረር ነው። ሰሜን ጎንደሩ ደቡብ ጎንደሩ ይሻላል። ሸዋ ደግሞ ኦሮሞ ምኑ ከቦታል። ጉራጌው እየዋጠው ሁለቶችም የወሎም የጎጃምም ሰዎች ከነደሳለች አለ ጀምሮ ትግሬዎች የሚሰጧቸው ነገር ይዘው ከማራገብ እንልደቷ ያለ ውጪ የሚያራግቡ የሱዳን አህዮች ናቸው እንጂ ፖለቲከኞች ሊባሉ አይገባም ነው እያልኩ ያለሁት። ጎጃሜ ለአካዳሚና ለንግድ ነው፣ ለመሳሪያና ለፖለቲካ አይሆንም። እኔ ብቻ ጎጃሜ ፖለቲከኛ ጎጃሜ ወርቁ ነጋዴውን በለው ፖለቲከኛ ሊሆን አይችልም። ጎጃሜ ዘመነ ፖለቲከኛ ልናረገው አንችልም። አስረስ ማረዳምጤ ጎጃሜ ነው፣ አይሆንም። እንዴ ምን ነካችሁ? ማሪሸ ጥሩምባው ተተተየፈው ከርክ ወደ ሰማይ ጥይት ተኩስሉ ሲሉ አንደኛ ወንድምክን አሳደግደል ስትባል አንደኛ፣ የኦሮሞ ጦርን ደግሞ ማርከህ ቀልብ ስትባል አንደኛ ነው። አሁን አዲስ ኃይል አምጥተዋል። ሁሉም አፍጸናባቸው ትግሬዎች ነዘመነ ሁሉ ተፈርጥተው ምናምን ጠፍተዋል። አሁን አዲስ ኃይል የመጣው ተሳዳቢ እንጂ ዕውቀት የለው። እነዘመነ ካሴ እኮ ቢከስሩ ቅዳሜ ገበያ የተባለች ጋለሞታ ሴተኛ ዳሪ ውሽሞቿ የሚነግሯትን ወጣ ልጋጓን የምታራግፍ አብን ጋር የነበረች ግንቦት ሰባት የነበረች ለመለስ ዜናዊ ደረት ደቃ የነበረች ይችን ተሸክሞ እኮ ጎጃሜ እየተንቀሳቀሰ ነው። ለዚህ ነው ጎጃሜ ፖለቲከኛ ልታረጋው አይችልም። ጎጃሜ is academician people, they are doctors and merchants like ወርቋይተ ነው። ፖለቲከኛ ልናረጋው አንችልም። ወሎንቶ ጧት ላይ ሰላም ነኝ ይላል፣ ከሰዓት ኦርቶዶክስ፣ ማታ ላይ ደግሞ አይ ፕሮቴስታንት ተመችቶኛል። ለምን ካለው ዙርባ ጫት ጠፍቷል፣ እባክህ የጫት መግዣ ከተገኘ አይ ዶንት ኬር ጴንጤውኛለሁ ይላል። በነጋታው ደግሞ ድርቅ ሆኗል ብሎ ወደ ወለጋ ቅሉን አንጠልጥሎ ሲንቀሳቀስ የምታገኘው ህዝብ። ወሎ አትንፈራፈሪ መሞትሽ ለማይቀር አትንፈራፈሪ ያለው እኮ ንቆት ነው። ቤንሻንጉል የሻንቅለው አይ መረገም ወሎ አገር ሽሩቅ ነው። አትንፈራፈሪ ሙች አየው እኔ ወሎ ከቁጥር አይገባም። ነጋዴ ማትለው ፖለቲከኛ ማትለው ዝም ብሎ ይዋዩ። ጎንደር ደግሞ አለ ተኳሽ ነው ግግም ያለ ብታዩ ደመቀ ዘውዴ መሪ ነው ይላል። ደመቀ ትግሬ አይደለም አማራ ነው ይላል። አብይ አህመድ አማቼ ነው ይላል። ጎንደሬ ደግሞ ትምህርት ቤት ሂድ ስትለው ጠላቱ ነው። ጠመንጃ ያዝና ለኢትዮጵያ ተዋጋ ስትለው ኬንያን መጥቶ ይመጣል። ይሄንን ደግሞ ቂጡን እየገረፍን ወደ ትምህርት ቤት ማስገባት አለብን። ጎንደሬ ሸዋ ተውጧል። ኢሊቶችን ቀድሞ በልተውበታል። በኃይለ ሥላሴ ጀምሮ በደርግ ጀምሮ ጨርሰውታል። ናክሉ ሀብተወልድ ምናምን ዋናው ማስተር ማይንድ ሸዋ ነው። በቃ አልቋል። ደቡብ ጎንደር አሁን ተኳሽ ነው፣ ጀግና ነው፣ ግን ዕውቀት የለው። እንደ ጎጃሜው ብልጥ አይደለም፣ ሲዋጋ ነው የሚሉ። ጎጃሜው ግን በርታ ሲል ጦርነቱ ጥሎት ነው የሚገባው። ይደራደራል ወይ እንደዘመነ ካሴ ይሸሻል። ሐቁ ነው። ይሄንን ፋኖ አንዳርገን ልናታግለው አንችልም ለማለት ነው። ስለዚህ አሁን አዲስ ኃይል ፈጥረዋል። ጠቅላላ ትግሬዎች ናቸው፣ ተብታባዎች ናቸው። ሶሻል ሚዲያ ወድቀው ትግሬዎች እነዘመነ ምናምን ወድቀውባቸው ምንም ዘመቱ ትልቅ በረንዳ የሚያክል መነጽር ሴቶች አሮጊቶች ያን አድርገው ሲንተባተቡ የሚውሉ የጨለሉ ሶሻል ሚዲያ ላይ ደግሞ ይዘው መጥተዋል ነው ብላችሁ ተዋት ሞቷል። ግማሹ በዝንብ አይኑ የሞጨሞጨ እንዲሆነ ቲክታክ እንዲሚ ወቃ ሞቷ ሰላም ዘመነ
ጀግና ነው ሰሜነኛ ሚል አይኑ ያሞጨሞጨ ግማሹ የኤርትራና ደግሞ የትግሬ አክቲቪስቶች ማለት ከመቃብር የወጡ አስክሬኖች ማለት ናቸው። አይታችኋል። አሁን ከነ ኤድመንድ ጀምሮ ከመቃብር የወጡ አክቲቪስቶች ናቸው። ለማርያማዊት እሷ እኮ ጎንደር ስላደገች እንጀራ እየበላች ትንሽ ሞላ ብላለች። አሁን የሻዕቢያና የወያኔ አክቲቪስቶች በሙሉ አሁን ወጣችሁ ከነስታቸው ከመቃብር የወጡ አስክሬን ይመስላሉ። ወድቋል ነው ምን እኮ በቃ ሶሻል ሚዲያ ዘኦንሊ ዋን ሞታ ቀራኒ ነው እየለጠለጠው ያለ እኔ ብቻ ነኝ። በትኛዋለሁ በትነነዋል። ደስ ይበላችሁ። የትግሬና የኤርትራ አክቲቪስቶች ጥርስ እንጂ አንጎል የላቸው። ምግብ መብላት ይችላል። በድህነት ስላደጉ ቀርጥፈው ነው የሚበሉ የወያኔና ሻዕቢያ። አንዳንዶች አይናቸው ሞጭሙጫል። አንዳንዶች የበራቸውን መዝጊያ የሚያክል መስኮት አድርገው ሴቶች መጥተዋል። በቃ ከቅዳሜ ገበያ ጀምሮ የሚሰማው የለም። ማን ይሰማዋል? አንደኛ ማይም ናቸው። ማን ይሰማታል? ይኸው ሞጣን እኮ 2-3 ሺህ ሰው ቁጭ ብሎ የሚያዩ አስፈላጊ ሰው ስለሆነ ነው። 70 ሰው ይዘው ነው አሁን ዩሪ ታደሰ ምናምን የሚባሉ ዋይ የሚሉ ዋና አማራዎችማ የሚሰማቸው ስለሌለ አንድ ናይጄሪያዊ ሚዲያ ትልቅ መስሏቸው እንግሊዘኛ ስለተናገረች እቺ ባህሪያ እዚያ ሄደው ጀግኖቻችን አማራ አይደሉም ይባላል። እነሱ የአማራን ሰቆቃ ለዓለም እያሳወቁ ነው። ደንቆሮ ዓለም አይደለም እንደ አማራ ኦርቶዶክስ አቢሲኒያ እንዲጠፋው ነው የጻፈብን ኪሲንገር።